እና ቤተሰብ ፓርት 2 መጥቼ ይላችኋለሁ። በዛኛው ቪዲዮ እየቀጠለ ነው። ብዙ ሰው ሲጠይቀን ነበረ እንደዚህ ኮንዶሚኒየም ምናምን እንዴት ነው እያላችሁን ነበር። ኮንዶሚኒየም ስንት ነው ያላችሁን፣ እንዴት ነው ሳይሆን ስንት ነው ወልዲያና ደሴ ቆቦ ምናምን ስንት ነው ብላችሁናል። እና እስኪ ልንገራችሁ ስለ ኮንዶሚኒየም ቤት ደግሞ። በነገራችሁ ላይ እይታችን አሁን ቀንሷን። አንድ ሰሞን መልቀቅ አቁመን ነበር ብዙ ወልዲያ ሆስፒታል በሆነ ሰዓት። አሁን ቀነስ እያደረገ ነው። ሰብስክራይብ አድርጉን፣ ሼር አድርጉልን። በእርግጥ እያደረጋችሁልን ነው፣ በጣም ነው የምናመሰግነው ማለት ነው። እና ከዚህ በላይ ማበረታቱን በጣም ነው የምናመሰግናችሁ እናቶቼ። ኮንዶሚኒየም ቤት ማለት እኔ ኮንዶሚኒየም ግዙ ብዬ አልመክርም። በነገራችሁ ላይ በጣም የምትፈልጉ ካላችሁ እጠይቅላችሁ፣ ግን እኔ ኮንዶሚኒየም ሰው እንዲገዛ አልፈልግም። በነገራችሁ ላይ ጥሩም ጎን አለው መጥፎም ጎን አለው። ጥሩ ጎን ግን የለውም። ምንድን ነው ጥሩ ጎኑ? ውስጡ ቆንጆ ነው። በእርግጥ ግን ውስጡ ቆንጆ ነው፣ ግን ደግሞ እናንተ ከዛ የተሻለ ቡልኬት ቤት እኮ መስራት ትችላላችሁ። አሁን አንድ ጓደኛዬ ነበረች ሳውዲ ያለን ገዛች ኮንዶሚኒየም ቤት። ከዛ የሆነ መኖር ጀመሩ ቤተሰቦቿ ምናምን ወንድም ምናምን ማለት ነው። ግን የማይሆን ነው ታውቃላችሁ። ከዛ ሸጠችውና ሌላ እንደገና ቦታ ገዝታ ቤት ሰራች። ባይሰማ ነው ምናምን አሁን የሰራችው ቤት ማለት ነው። እና ኮንዶሚኒየም ቤት በጣም እንትን ነው ማለት ለኛ አይሆንም። አንደኛ በጣም ብዙ ሰው ነው የሚኖርበት፣ በጣም ብዙ ሰው የተለያየ ሰው ነው የሚኖረው። እዛ ላይ ፎቅ ነው፣ ፎቅም ሊሆን ይችላል፣ ታችን ሊደርሳችሁ ይችላል። ደግሞ እኮ ውስጥ ስትገቡ ማለት ነው አስተጣጠሩ ገብርኤልን በጣም አጭር ነው። እንደዚህ ራሳችን ሊነካው ነው። ብዙ ቤት እንደዛ ነው ያየሁት። ስገባ በጣም ነው የሚጨንቀው ገብርኤልን። ስለዚህ ሴቶች እዛ ቤት ለምን ትታፈናላችሁ? ቦታችሁን ግዙ ወይም ቤት መግዛት ትችላላችሁ። አሁን ተወዶ ይሆናል በነገራችሁ ላይ። ድሮ በዛን ታይም ስትገዛ 600 ሺህ 700 ሺህ ነበረ። አሁን በጣም ቀላል ብር ናት። እኔ አሁን መግዛት ብችል ራሱ መግዛት የምችለው ነው፣ ግን የለም አሁን በዛ ዋጋ የለም። ግን ደግሞ ያንን አልመክረም። አንደኛ ፎቅም ሊሆን ይችላል፣ ልብስ ማስጫ ብዙ ህብረተሰብ ስለሚኖር አንደኛ ልብስ ማስጫ ይቸግራል። ሁለተኛ ዋናው ከባዱ ደግሞ ሲመጣ ነው። በጣም ብዙ ልጅ ያለው ሰው አለ፣ አመለኛ አለ፣ ጸባይኛ አለ። እነሱ ሲጣሉ በጣም ይመታታሉ ታውቃላችሁ። የሚመታቱት ሁሉ ደግሞ ሆነ አያዩ እንጨት ሆነ ድንጋይ ሆነ ቢስማር ሆነ ይመታታሉ። በጣም ነው የሚያስፈራው። ከኛ ግቢ ራሱ 2 ነው 3 ነበሩ እና በጣም ነበር የምንፈራው። እንኳን ያን ሁሉ ህዝብ ኮንዶሚኒየም ውስጥ ለመኖር ገዝታችሁ ኑሩ ማለት የማልመክረው በዚህ ነው። ልጆች ሲመጡ ልጆች ይጣላሉ፣ ጥለሽ መሄዳችን ሊወድቁም ይችላሉ። ልጆች ጋር ይጣላሉ፣ ሊማቱ ይችላሉ። በጣም ነው ማታ ማታ ኮንዶሚኒየም የሚኖር ሰው ጫጫታው አጠይቁኝ ገብሬን የበዛው ነው የማልፈው። ስማን በጣም ነው የሚጨንቀው። እንጂ አንዳንዴ እኮ ጸጥታ እንፈልጋለን አይደለ? ቤታችን ሆነን ጸጥ ያለ ነገር ልጅ ድምጽ ማንሰማበት ምናምን። ኮንዶሚኒየም ጋር እየኖርሽ ግን እንደዚህ ማሰብ አችም እንኳን መኖር ማለት ነው። እናቶች በቻላችሁት መጠን ኮንዶሚኒየም ቢቀርባችሁ። አረ ደግሞ በጣም ነው የምፈልገው ካላችሁ ችግር የለውም ይጠይቅላችኋል። ግን ደግሞ እንደማያስፈልግ ነው የምነግራችሁ። እዛ ላይ ጽዳት የለም፣ ሽታ ምንም ስለሚኖር በጣም ንፋስ አለ። በነገራችሁ ላይ ከሌላው ጫጫታ ስንቀር ደግሞ አሁን ንፋሱ መጣ። አሁን እኔ በቃ አራቃል ጸጥ ያለ ቦታ መጣሁ ብዬ ነበረ፣ ግን ደግሞ ንፋሱ በጣም እየረበሸ ነው። እንግዲህ በጣም ይቅርታ፣ በጣም እየጮኩ ነበር። እኔ ግን የተሰማ አይደለም መሰል አላውቅም። ንፋሱ በጣም እየነፈሰ ነው። አሁን ብርዱ ሊመጣ ነው። ቀን ቀን ፀሐይ ነው፣ ሌሊት ብርድ ነው። እናቶች እንዳልኳችሁ ኮንዶሚኒየም ብዙ ብዬ አልመክርም። በቻላችሁ መጠን ቤት እና ቤተሰብ ኮንዶሚኒየም ቤት አትግዙ ብዬ ነው መመክራችሁ። ያው ጫጫታ ምንም እየመጣ ቢሮ ስንት ጊዜ እያቋረጥኩ እንደምሰራ አሁን ደክሞኛ ምታዩ እያወራሁ ትንምለው ማለት ነው የምቀጥለው። እና ኮንዶሚኒየም ቤት አያስፈልግም። በቃ ትንሽዬ ቤት ብትሆንም ለምን አንዲት ክላስ ከአንዲት ትንሽዬ ቦታ ታቆሙ። አሁን ላይ በነገራችሁ ላይ የመጣው ነገር ደግሞ ምንድን ነው መሰላችሁ? 50 ካሬ ሆነ 180 ካሬ ቦታ ትገዛላችሁ። እኔ አሁን የምመክረው ለሰዎች እግዚአብሔር ነው ያላችሁ ሆነ ለማንኛውም ሰው የምመክረው አንድ ቦታ ትገዛላችሁ አይደለም? ከዛ ቦታ ላይ በቡልኬት ፎቅና ምድር አድርጋችሁ ትሰራላችሁ። በቃ
ነገር ምንድነው? ንፋሱ እያሰራኝ አይደለም፣ በጣም ይቅርታ። እና እንትን ቦታ ማለት ነው በጣም ስለተወደደ እህታማች ወይም ያጎት ያክስትም ቢሆን አተለው ጓደኛ፣ መልካም ጓደኛ የምታምኑት ካለ በነገራችሁ ላይ እንደው ገብርኤልን እንደዛ ቢሰራ በቃ እናንተም በቶሎ ወደ ሀገራችሁ ትገባላችሁ፣ ብዙም ወጪ አታወጡ። ካላችሁ ግን ደግሞ እየሰራችሁ መግዛት ትችላላችሁ ሌላ ቦታ ማለት ነው። ለጊዜው ግን ወልዲያ ለመኖር ቦታ ተገዙና ፎቅና ምድር አድርጋችሁ ስርጽድ ታደርጋችሁ። አሁን ላይ በነገራችሁ ደግሞ ቡልኬት እንጨት የሚሆነው ሰው ደግሞ በጣም አውቆበታል። በቡልኬት ነው እንዳለ የሚሰራው። የሚገርም ቤት ነው ያለው። ገብርኤልን ሲያምር እኮ በቃ እንዴ! የሰው ልጅ አንዳንዴ የምታዩት ነገር ራሱ ጥሩ መሆን አለበት ስንሄድ እና ይሄን የመሰለ ቤት እያለ ኮንዶሚኒየም ለምኔ? እኔማ እዛ ሄጄ ራሱ ልቀርጽላችሁ ነበር፣ ግን ጭራሽ ነው የማያስቀርጸው። ጫጫታው ሰው በቃ በየአጥሩ ነው ቁጭ፣ በየግቢው ምናምን ነው ቁጭ ነው በሩ ጋር። እዛ ላይ የቤቲቱ አስተጣጠር ገብርኤልን በጣም አጭር ነው። እኔ እንደ ሀይለ ቤት በጣም ነው የሚጨንቀኝ። ከፍ ከተሰራ ሀተለው እንትን ይሄ ቤት ፕላን ስታወጡ በነገራችሁ ላይ ቤት የምታሰሩ አዳዲስ ቤት የምታሰሩ ፕላናችሁን በደንብ ራሳችሁ ማየትና መምረጥ አለባችሁ። ለፍታችሁም ያልሆነ ቤት ተሰርቶም አይሆንም። ምክንያቱም የምንኖርበት እኛ ነን አይደለን እንደመተነ። ስለዚህ ቶቼ ቆንጆ ቤት እንዲሰራላችሁ ሁሉም ነገር ተመጣጥሮ ከተሰራ ይቀር ደግሞ በቃ ጭርስርስ አድርጋችሁ መሆን አለበት። እኔ አሁን ስመጣ ትልቅ ቤት ነበረ፣ ሻወር ቤት አሁን አላለቀም፣ ግን ጨርሼ ብመጣ ደስ ይለኝ ነበረ። ያጨረስኩበት ምክንያት ምንድን ነው? መንገድ አለ፣ ፕላኑ ገና ነው። መንገዱ ይነሳልና አሁን መስራት አንችልም ስለተባለ ነው። እና እናንተ ሁሉ ነገር ከተስተካከላላችሁ ቢያንስ ቤታችሁን አስተካከላችሁ መምጣት አለባችሁ። ቦታ ከተማ ላይ መግዛት አለባችሁ። ይሄ እንትን ኮንዶሚኒየም ብላችሁ ራሳችሁን ሸጉዳችሁ ኮንዶሚኒየም ላይ ብራችሁን እንዳጥሉ። ገብርኤል እኔ ራሱ ድሮ ማለት ነው እመኝ ነበር። በቃ እኔ ኮንዶሚኒየም ነው የምገዛው ነበር የምለው ህፃን ገና ሳውዲ ሳልመጣ እንደዚህ አይነት ነው የምገዛው ምናምን ነበር። እዛ የሰማከር ኮንዶሚኒየም ምናምን ስላላ ሰራ ምናምን ነው እኔ ባንዴ ነው ይሄ ቦታ እግዚአብሔር ይመስገን ወደ ተገዛልን ቤት የተሰራው ማለት ነው። እና በቃ ደስተኛ ሆናችሁ ሰላም። አንዳንድ ጊዜ ጸጥታ ያስፈልገናል። እኛ ደግሞ ጩኸት ምናምን አንወድም በነገራችሁ ላይ እና ቤተሰብ ድምፁ ስንት ንፋሱ እየቀረበ ስለሆነ ድምፄ በጣም እያስቸገረ ነው። የምላችሁ ነገር ምንም ነገር ቢሆን የራስን ነገር የለም። ይሄ ቤቱ ጫጫታ ብትጣሊ ባልሽ ጋር ሰው አይቶሽ ምን ብትይ ገበናሽን አይሸፍንም ኮንዶሚኒየም ለማለት ነው። ተከራይተው እንኳን ሲኖሩ የነበረ አሁን በጣም ፎቅ ትሄጃለሽ፣ እቃ ጥብሽ ፎቅ ከሆነ እንኳን የምትገዡ ማለት ነው። ገበሬ ውሃ መድፊያ የለም፣ ወርድሽ ነው እንግዲህ ውሃ የምትደፊ። እንዲሁም በወጣኝ ነው የምሰቃየው። ገብርኤልን አንዴ ለመቅራት ራሱ አሁን አቅም መስሎኛል። ስንት ፎቅ እንዳልወጣን እንዳልወረድና አሁን ላይ ጉልበታችን አልቻለም ስራ መስራት፣ ልብስ ማጠብ አልቻልንም። እና በቻላችሁ መጠን ደህና ነገር መስራት አለባችሁ ባይ ነኝ። ኮንዶሚኒየም አያስፈልግም፣ ግን ደግሞ በቃ እንፈልጋለን ኧረ የምትሉ ከሆነ ችግር የለውም። እኔ እንትን እላችኋለሁ አሳያችኋለሁ ማለት ነው። አሁን ጸደ ቤት ፋሽን የመጣ ስላለ በቻላችሁ መጠን ብራችሁን ሴቭ አድርጉ። ብር ያዙ። ባጃጅ ምናምን ለወንድም ለምን ባጃጅ አሁን ላይ ኪሳራ እንጂ ትርፍ የለውም። ገብርኤልን ብር የምታስቀምጡ ሰዎች ከሰሙ በጣም ተሸወዳችኋል። ወርቅ አሁን ወርቅ የውጭ ወርቅ ኢትዮጵያ ላይ እንኳን ግራም 20 ሺህ ሆኗል። ስለዚህ በቻላችሁ መጠን ወርቅ በይዘው እናሰራለን፣ ብር እናሰራለን። በታማኝነት ማሰራት የፈለጋችሁ አሰርታችሁ መጥቶ ትክክለኛ ወርቅ መሆኑን አስፈትሾ መውሰድ ይችላል። እና እኔም ልከፍት እያልኩ ነው። እስኪ ምን ትብኛላችሁ? አበረታቱ። ክፈቺ ምናምን ካላችሁኝ እኔ እከፍታለሁ። የምታግዙኝ ከሆነ የምታዙኝ ከሆነ ማለት ነው። እናቶቼ እንደዛ ነው ነገሩ። ራሳችሁን ጠብቁ። ብራችሁን በቻላችሁ መጠን ሴቭ አድርጉ። ሌላው ነገር ቀስ ብሎ ይመጣል። ጊዜያችሁን በወንድ አታባክኑ። ፍቅር ያልቃል፣ ብር ነው የማያልቀው። ባይዘው ብርም ያልቃል፣ ግን ደግሞ አያያዝ ነው። እና ደህና ቦታ ላይ ብራችሁን ጣሉ። ሁሉም ነገር ልባችሁን ባልሆነ ሰው ላይ አትጣሉ። በቃ ራሳችሁን መጠበቅ አለባችሁ።
አወዳደቃችሁን ማሳመር አለባችሁ። በእርግጥ እግዚአብሔር መርቆ ሲሰጥ ነው። መድኃኒዓለም ለሁላችንም የተቻለውን ነገር ይስጠና እና ቤተሰቦቼ ሰላማችሁ ይብዛልኝ። በሌላ ቪዲዮ እስክንገናኝ ደግሞ ጠብቁን። የምትፈልጉትን ነገር ጠይቁን፣ እንሰራለን።